እንግዲህ በእሸቱ ዙሪያ በወቅታዊ ሁኔታ በተለይ ከእፎይ ጋር በተገናኘ የሆነ ነገር ተናግሯል ተባለና እሸቱ ይቅርታ ይጠይቅ ምናምን የሚሉ በርካታ የሚያስቁ ነገሮችን እየሰማን ነውና እኔ ይሄ አካሄዳችን መልካም አይመስለኝም። አንዳንዴ ቆም ብሎ ማሰብ ከማውራት ከመናገራችን በፊት ምን እያደረግን ነው ብሎ ራስን ማሰብ ያስፈልጋል። ዛሬ መንግስት እንደ ሀገር የግለሰቦችን በነጻነት ሀሳባቸውን የመግለጽ መብት አያከብርም እያል መንግስትን በምንተችበት ጣታችንን በምንቀስርበት ሁኔታ እኛ ግን ማህበረሰብ እንደ ህዝብ ግን የግለሰቦችን የመናገር ነጻነት መብት እንኳን እንጋፋለን። እሸቱ አንድ ግለሰብ ነው። እፎይን የመደገፍ ግዴታ የለበትም። ሐሳቡን የመግለጽ መብት አለው። እኔ በርካታ የሙስሊም ወዳጆች አሉን። ኢትዮጵያውያን ሙስሊምና ክርስቲያኖች ሰላም ነን፣ ሰላም መሆን አለብን፣ ግጭትን የሚያነሳሱ ነገሮች መቆም አለባቸው ብሎ መናገሩ ምንም ክፋት የለውም። ጥያቄው እሸቱ ቤተ ክርስቲያንን የሚያስከፋ ነገር ተናግሯል ወይ ነው? አልተናገረም። ራሳችን እንጠይቅ። አትፍረድ ይፈረድብሃል የተባለ ማን ነው? ለቤተ ክርስቲያን እንደ እሸቱ ያለ መልካም ስራ እየሰራ ያለ ሰው በርካታ ገዳማትን ከሀገር ውስጥ እስከ ውጭ ሀገር በሚሊየን የሚቆጠር በርካታ ዶላሮችና የሀገር ውስጥ ብር እየሰበሰበ ቤተ ክርስቲያናትን የረዳ አባቶችን የረዳ የሚገርም ወንድማችን ነው። ይህን አምኖ መቀበል ያስፈልጋል። አንድም ቅንጣቲት የእሸቱን ያክል ስራ ያልሰራን ሰዎች ነን ዛሬ ለቤተ ክርስቲያን ተቆርቋሪና አዛ ይመስለን የምናወራው አይደለም። ምን ሰራ አንተ ለቤተ ክርስቲያን? አንቺ ለቤተ ክርስቲያን ምን ሰራሽ? እሸቱ ምን የከፋ ነገር ተናግሮ ነው? እውነት እናውራ ከተባለ ምን ተናገረ? የመሰለውን ትክክለኛውን ሐሳብ ነው የተናገረው። ሁላችንም ወደዚህ ምድር ስንመጣ በተመሳሳይ ጉዳይ ላይ ተመሳሳይ ሐሳብ ይኖረናል ተብሎ አይታሰብም። የእሸቱ ሐሳብ እንደ ግለሰብ ሊከበርለት ይገባል፣ መብቱ ነው። አንዳንዶቻችሁ ደግሞ እኛንን ሰው ያነግር ለፍተ ዛሬ ስኬታማ ስትሆን ምናምን፣ አዎ በልፋቱና በድካሙ ያመጣው ነው። በአንተ ድጋፍ አይደለም። ምን አድርገህለት ነው የደገፍከው? አንተ ደገፍከው አልደገፍከው፣ ደገፍሽው አልደገፍሽው፣ እሸቱን ሊወድቅ አይችልም። ዋናው ነገር እግዚአብሔር አምላክ ነው። በቃ ሰውን ለትልቅ ነገር የሚያበቀው የእሸቱ ስኬት ከእግዚአብሔር ነው። ለፍቶ ደክሞ መድረክ ላይ ስንት ሰዓት ሙሉ ሰውን እያሳቀ በአጭር ጊዜ ውስጥ ስኬታማ ሆነ። ይሄ ደግሞ ቅናታችን ነው። አይናችን ላይ ያለው ቅናት ስለማንወድ፣ እንደ አበሻ ሰው ሲያልፍለት ስለማንወድ ቅናታችን። ዛሬ ስኬታማ ስትሆን ገንዘብ ስታገኝ ሰርቆ ያገኘው መሰለህ እንዴ? ሰርቆ ያገኘው መሰለሽ? በላቡ በጥረቱ ያገኘው ገንዘብ ነው። ለፍቶ ደክሞ ያገኘው ገንዘብ ገና በወጣትነቱ ህይወቱን የቀየረ ሰው ለብዙዎቻችን ምሳሌ የሚሆን ከራሱም አልፎ ቤተ ክርስቲያናትን የሚረዳ በእስልምናም በክርስትናም ብንሄድ ሳያዳላ በእኩልነት የሚረዳ ወንድም ነው። ይሄ መብቱ ነው። የሰው መብት ልንጋፋ አይገባም። እፎይን ይቅርታ መጠየቅ አለበት። እፎይ ማንና ነው ይቅርታ የሚጠየቀው? እፎይ ማን ስለሆነ? እፎይ አንድ ተራ ግለሰብ ነው። ሲጀመር እፎይ እያደረገው ያለው ክርክር ቤተ ክርስቲያን እውቅናም ልትሰጠው አይገባም። ቤተ ክርስቲያንም ስለ እሱ ቆማ መከራከር የለባትም። ራሱን ያመጣው በቃ ይሄን እንትን ራሱ ይወጣው በቃ አለቀ። በአንድ ግለሰብ የተነሳ እሳት መለኮስ አለበት? አይከራከር አይደለም፣ ሊከራከር ይችላል። እየተሳደበ እያንቋሸሸ ግጭትና ጸብ እንደ ሀገር ሊፈጥር በሚችል መልኩ አይደለም መቀጠል ያለበት። ረጋ ባለ መንፈስ በተረጋጋ ሁኔታ ነው። ግን ነገር በርካታ የእሱን ንግግሮች ስንሰማ በጣም ብርሁ ጸያፍ ነገር ያለባቸው ነገሮች ናቸው። ሌሎች እኮ አሉ ከፕሮቴስታንቶች ጋር የሚከራከሩ ግን እየተሳደቡ አይደለም። እንደሱ በጣም ቆሻሻ በሆነ ንግግር አይደለም ሰውን መመለስ የሚቻለው። በርካታ አድናቂ አላቸው። በነገራችን ላይ በቲክቶክን ብንመለከት ሽቀላ ነው። ይሄ ጊፍት ያገኙበታል ምናምን። እንደውም በሃይማኖታዊ ጉዳዮች ዙሪያ መከራከር አንደኛው የገንዘብ ማግኛ ቢዝነስ እየሆነ ነው። ይህ ልጅ ለዛም እየተጠቀመበት ሊሆን ይችላል። ምንም ይሁን ምን እስልምና ምንም ሊሆን ይችላል። ብዙ ስህተት ሊኖርበት ይችላል። መሰረታዊ ነገር የሚሆነው ሃይማኖታችንን ባይነኩብን መልካም ነው። በቃ መነጋገር የሚያስፈልገው ትልልቅ የቤተ ክርስቲያን አባቶች ናቸው ይህን ችግር ማርገብ ያለባቸው። አንዱ የአንዱ ሃይማኖት እንዳይነካ መነጋገርም ያለባቸው። በተረፈ እስከ ዛሬ በሰላም ነው የመጣ ነው። እኔ በማድግበትም አካባቢ በሙስሊምና በክርስትና መካከል በኦርቶዶክስ መካከል ሰላማዊ የሆነ ግንኙነት፣ ሃይማኖታቸው ምንም ሊሆን ይችላል፣ ግንኙነታችን ግን የእህትና የወንድምነት ነው። ይህን መካድ ይቻላል? ከነ ችግራችንም ቢሆን ከነ ጥፋታችንም ቢሆን ተከባብረን መቀጠል አለብን ነው። በአንድ ግለሰብ የተነሳ በሚጫር እሳት ግን ቤተ ክርስቲያን ላይ እሳት እንዲነድ አላስፈላጊ ነገር እንዲፈጠር መጋበዝ መልካም አይመስለኝም። አንዳንዴ እኛ ከጎንነን በርታ ምናምን የምንለው ነገር አለ። ውሸታሞች ነን። ውሸታምና አስመሳዮች፣ ነጠላ ለባሽ ተመላላሽ ብቻ ቤተ ክርስቲያን ስራ የሌለን ዝም ብለህ ሃይማኖት አለኝ የምንል ግብር ግን ስራ ግን የሌለን። ይሄ ልጅ እፎይ የሚባል ግለሰብ አንድ ጉዳት ቢደርስበት ማንም አይደርስለትም። ጥግ ይዘን ነው የምናወራው። ወሬኞች ነን። ችግር አለብን። ለሰው አንታመን፣ ለፈጣሪ አንታመን።
ማውራት፣ ማጨብጨብ፣ መደገፍ። ልጁን ገፍተን ችግር ውስጥ የከተትነው እኛ ነን ራሳችን አጨብጭበን። አሁን አንድ ነገር ቢሆን የሆነ ቦታ ላይ ማንም አይደርስለትም። እኛ ግን አሁን እናጨበጭባለን፣ እንሸቅላለን። የእሱን ቪዲዮ ፖስት እያደረግን ሪፖስት እያደረግን ቲክቶክና ዩቲዩብ ላይ የምንሸቅል ሆዳሞች፣ አስመሳዮች ነን እኛ። ለፈጣሪያችን እንኳን የማንታመን ስናወራ ስንናገር እሸቱ ይቅርታ ይጠይቅ ምናምን። አንተ መጀመሪያ ፈጣሪን ይቅርታ ጠይቅ። ወሬኛ ይቅርታ ጠይቅ መጀመሪያ። አንተ ይቅርታ ጠይቅ አንቺ መጀመሪያ ፈጣሪሽን። በኃጢአት ተለውሶ በኃጢአት ሰክረን በኃጢአት ቆሽሸን እሸቱ ይቅርታ ይጠይቅ። የእሸቱን ይቅርታና ንጽህና የሚያውቀው ፈጣሪ ብቻ ነው፣ አንተ አይደለም፣ አንቺ አይደለሽም። መጀመሪያ ራሳችንን እናንጻ። መጀመሪያ በራስህ አይን ውስጥ ያለውን ጉድፍ አውጣ። የእሸቱን ጉድፍ ከማየት በፊት የእሸቱን ችግር ከማየት በፊት መጀመሪያ የራስህን ችግር እንትመለስ። እስኪ አሁን የጾም ጊዜ ነው፣ ንስሐ ግባ መጀመሪያ። አንተ መጀመሪያ በአይን ውስጥ ያለውን ጉድፍ አውጣ። ከዛ የእሸቱን ጉድፍ ማውጣት ትችላለህ። እሸቱ ጋር ያለውን ችግር አጥርተህ ለማየት በግልጽ አይን መጀመሪያ አንተ አይን ውስጥ ያለውን ቆሻሻ አውጣ። ሁላችንም ቆሽሸናል፣ ቆሻሾች ነን። በፈጣሪ ፊት የመቆም ሞራልም ስነ ልቦናም የሌለን ቆሻሾች። ራሳችንን ሳናጸዳ የሰው ቆሻሻ አጸዳለሁ ማለት አንችልም። ስለዚህ እሸቱን የመናገር ሞራል የለንም። ቲክቶክ ላይ አፋችን የምንከፍት ይቅርታ፣ ብዙዎቻችን አፋችንን ብቻ ነው የምንከፍት። አንድ እንኳን ስራ የለንም። ወሬ፣ ሰውን መክሰስ ብቻ፣ ሽቀላ ብቻ። ለሰው አንታመን፣ ለፈጣሪ አንታመን። ስለዚህ እሸቱ ትክክል ነው። ያመነበትን በትክክልም ነው የተናገረው። እውነትነት ያለውን የተናገረ። የሚያዋጣን ሰላም ነው። ከነ ችግራችንም ቢሆን ሰላማችን ነው የሚያዋጣን። እንደ ሀገር ምስቅልቅል የሃይማኖት ጸብ እንዲነሳ የሚጋብዝ ነገር መከሰትም የለበትም። እዚህ በሌላ ጎን ጦርነት ውስጥ ያለ ነው። እንደገና ደግሞ የሃይማኖት ጦርነት ውስጥ እንግባ። ስለዚህ የሁለቱም ሃይማኖት ወገኖች አባቶች ተጠራርተው ተወያይተው ችግሩ እንዲረግብ ሰላም እንዲሆን ነው እንጂ መስራት ያለብን ዳር ቆመህ ነገር እያራገብክ የራስህን ቢዝነስ እየሰራ ከጎንነን በርታ እፎይ ምናምን እያላችሁ ከተጎዳ በኋላ ማንም ዞር ብሎ የሚያየው የለም። አስመሳይ ብቻ። ፈጣሪ ድጋሚ መጥቶ ይቅር ይበለኝና ወደዚህ ምድር ይሰቀል ነው ቢባል እንኳን ከፈጣሪ ጎን እንኳን የማንቆም ቆሻሻዎች ነው ሁላችንም፣ ሞራል የሌለን። መጀመሪያ እኛ ንስሐ እንግባ ሰው ከመተቸታችን በፊት። ማንም እሸቱን የመተቸት ሞራል የለህም። ምን ሰርተሃል አንተ ለዚህ ቤተ ክርስቲያን ነጠላ እየለበስክ ከመመላለስ ውጭ? ልብህን ፈትሽ። ቆሽሸናል። ማንም እሸቱን የመክሰስ የመተቸት ይቅርታ ጠይቅ የማለት ምናምን ሞራል የለውም፣ ስነ ልቦናም የለንም። እኔ ማን ብለን ራሳችንን ጠይቅ፣ የቆሸሸ ማንነታችንን እናጽዳ። ከዛ የሰዎችን ችግር ማየት እንችላለን። ይሄን ነው ማለት የምንፈልገው። ለሁላችንም ልቦና ይስጠን። ፈጣሪ ሀገራችን ኢትዮጵያ ሰላም ያድርግልን። ለብርሃነ ትንሣኤው በሰላም ያድርሰን። የእውነተኛ አባቶች ምልጃ ጸሎታቸው፣ ጾም ጸሎታቸው፣ ረድኤት በረከታቸው ከኛ ጋር ይሁን። የእናታችን የቅድስት ድንግል ማርያም የእናታችን የቤዛ ብዙኃን የአምላክ እናት ምልጃዋ ጸሎቷ ከኛ ጋር ይሁን። የቅዱስ ሚካኤል ረድኤት በረከቱ ምልጃ ጸሎቱ ከሁላችን ጋር ይሁን ለማለት እወዳለሁ። ሰላም